ምዕመናን ጧት ማታ ደጅ ይጠናሉ። አብያተ ክርስቲያናት የልዩ መንፈሳዊ ተጋድሎ ስፍራዎች ይሆናሉ። በዓመት አንድ ጊዜ ብቻ የሚገኝ የ7 ቀናት ታላቅ መንፈሳዊ ጉዞ ነው። በዚህ ሳምንት የተለመዱ አንዳንድ መንፈሳዊና ማህበራዊ ሥርዓቶች ይቋረጣሉ። ዓለምን ያናወጡ፣ የዘላለምን መጋረጃ የቀደዱ፣ የሰው ልጅ ዕጣ ፈንታ ለዘላለም የለወጡ 7 ቀናት። በዓመት ውስጥ የምትገኝ አንዲት ሳምንት አለች። በታሪክ ማህደር ውስጥ እንደርሷ ያለ የለም። ግን በእነዚህ ቀናት ውስጥ ምን ነበር የተፈጸመው? የንጹሑን ፍቅርና የሥልጣን ድርጊቶች እንዴት ወደ ሁከትና ግጭት ሊያመሩ ቻሉ? የቤተ መቅደሱ መንጻትና ፍሬ አልባነት ላይ የተላለፈው ፍርድስ የማስጠንቀቂያ ደውል ወይስ የአንድ ታላቅ ፍጻሜ መጀመሪያ ነበርን? ውጥረቱ እንዴት ተጋጋለ? የቃላት ፍልሚያው፣ የሥልጣን ጥያቄው፣ እውነት ከተንኮል ጋር የተጋጨችበት፣ ብርሃን ከጨለማ ጋር የታገለበት ወሳኝ መድረክ እንዴት ተዘጋጀ? ከዚያስ ከጀርባ የተሸረበው ሴራ፣ በጨለማ የተመከረው ክፉ ምክር፣ የቅርብ ወዳጅ ክህደት እንዴት ልብን ይሰብራል? የጥፋት መረቦ የተዘረጋው፣ የክፋት ጽዋው የሞላው መቼ ነበር? በዚህ ሁሉ መሃል የሚገርም የትህትና ተግባር፣ የዘላለም ሕይወት ምስጢር መገለጥ፣ ግን ደግሞ በሌሊት ጽልመት ውስጥ የነፍስ መናወጥና አስጨናቂው ልመና። እያንዳንዱ ክስተት እንደ ድራማዊ ሰንሰለት እየተያያዘ ወደማይቀረው የመጨረሻው መጋረጃ መገለጥ ይወስደናል። የዚህን ሳምንት እያንዳንዱን ክስተት በጥልቀት እንመርምር። ከድርጊቶቹ በስተጀርባ የተደበቀውን ትርጉም እንፈትሽ። የእነዚህን 7 ቀናት ምስጢር አብረን እንግለጥ። የሰሞነ ሕማማትን። ይህ ሳምንት የክርስትናን የድኅነት ትምህርት ለመረዳት መሠረታዊና ወሳኝ ቁልፍ የያዘ የመከራውና የታላቁ ድል ዋዜማ ሳምንት ነው። ሰሞነ ሕማማት ስንል በትክክል ምን ማለታችን ነው? የቃሉን ስር መሠረት ስንመረምር ሰሙን የሚለው የግዕዝ ቃል ሲሆን 8 ወይም ሳምንት የሚል ፍቺ አለው። ሕማማት የሚለው ደግሞ ሐመ ከሚለው የግዕዝ ግስ የተገኘ ሲሆን ታመመ፣ ተሰቃየ የሚል ትርጉም ይይዛል። ስለዚህ ሰሞነ ሕማማት ማለት በጥሬው የስቃይ ሳምንት ማለት ነው። ይህ ሳምንት ከሆሳዕና ዕለት ምሽት ጀምሮ እስከ ትንሣኤ ሌሊት ያለውን ጊዜ በልዩ ሁኔታ ይሸፍናል። ነገር ግን ሰሞነ ሕማማት በቀናት አቆጣጠር ውስጥ ያለ መደበኛ ሳምንት አይደለም። ከዚያ እጅግ የጠለቀና የከበረ ትርጉም አለው። የሰውን ልጅን በጠቅላላ ከኃጢአት ቀንበርና ከዲያብሎስ ባርነት ነፃ ለማውጣት ጌታችንና መድኃኒታችን ኢየሱስ ክርስቶስ በገዛ ፈቃዱ የተቀበላቸውን እጅግ መራራ ስቃዮችና መከራዎች በቤተ ክርስቲያን ሊቃውንት አጠራር ጸዋትወ መከራ የምናስታውስበት ጥልቅ መንፈሳዊ ወቅት ነው። በዚህ ምክንያት ለክርስቲያኖች ይህ ሳምንት የከፍተኛ ሐዘንና የልብ ስብራት ጊዜ ነው። የክርስቶስን ወደር የለሽ ውለታ በማሰብ የጸጸት እንባ በማፍሰስ በግንባራቸው መሬት እየነኩ በመስገድ ከዓለማዊ ጉዳዮች በመለየት ከመቼውም ጊዜ በበለጠ ሁኔታ ወደ እግዚአብሔር የሚቀርቡበት ወቅት ነው። የዚህ ሳምንት ልዩ ሥርዓቶችም የዚህን ጥልቅ መንፈሳዊነት ነጸብራቅ ናቸው። ምዕመናን በመራብ በመጠማት በጾምና በጸሎት በመንፈሳዊ ተጋድሎ በመበርታት እንዲሁም የጌታን መከራዎች በእያንዳንዱ ሰዓት በማሰብና አብዝቶ በመስገድ ያስታውሱታል። የጌታን ሕማም ስቃይና ድካም የሚያስታውሱ ልዩ ልዩ የቅዱሳት መጻሕፍት ክፍሎች በተለይም ከትንቢተ ኢሳይያስ፣ ከትንቢተ ኤርምያስ፣ ከመዝሙረ ዳዊት እንዲሁም ከግብረ ሕማማት የተውጣጡ ምንባባት ያለማቋረጥ በየሰዓቱ ይነበባሉ። ከዚህ በላይ በዚህ ሳምንት የተለመዱ አንዳንድ መንፈሳዊና ማህበራዊ ሥርዓቶች ይቋረጣሉ። ለምሳሌ ምዕመናን መስቀል አይሳለሙም። ካህናትም የተለመደውን የይቅርታ ቃል እግዚአብሔር ይፍታ በማለት አይናገሩም። የፍትሐት ሥርዓትም አይፈጸምም። የዚህ ሁሉ ምክንያት ምንድነው ካልን ይህ ሳምንት የሰው ልጅ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ባርነት ወደ ገነት ነፃነት የተሸጋገረበት ወሳኝ የታሪክ መታጠፊያ የመሸጋገሪያ ወቅትን የሚያመለክት በመሆኑ ነው። ዕለተ ሰኑይ ወይም ዕለተ ሰኞ የመንጻትና የትንቢታዊ ማስጠንቀቂያ ቀን። የሰሙነ ሕማማት የመከራ ሥነ ሥርዓት መንፈሳዊ ተጋድሎ የሚጀምረው ከዕለተ ሰኑይ ነው። ይህ ዕለት በጌታችን የማዳን ሥራ የመጨረሻው ሳምንት ውስጥ ሁለት እጅግ ትርጉም ያላቸውና በቀጣይ ለሚመጡ ክስተቶች መነሻ የሆኑ ድርጊቶች የተፈጸሙበት ነው። አንደኛው አንጽሖተ ቤተ መቅደስ ሲሆን ሁለተኛው ደግሞ መርገመ በለስ በመባል ይታወቃሉ። እነዚህ ድርጊቶች በወንጌላት በግልጽ ሰፍረው እናገኛቸዋለን። በመጀመሪያ የመርገመ በለስን ክስተት በጥልቀት እንመልከት። ወንጌላት እንደሚመሰክሩት ጌታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም ሲመጣ ተራበ።
ቅጠል ያላት አንዲት የበለስ ዛፍ ከሩቅ አይቶ ፍሬ ይገኝባት እንደሆነ በማሰብ ወደ እርሷ ቀረበ። ነገር ግን ከቅጠል በቀር ምንም ፍሬ አላገኘባትም፣ ምክንያቱም ወቅቱ የበለስ ወቅት አልነበረምና። ጌታም ከአሁን ጀምሮ ለዘላለም ፍሬ አይገኝብሽ አላት። ወዲያውኑም በለሲቱ ደረቀች። ይህ ድርጊት በለሲቱን ከመቅጣት ባለፈ እጅግ ጥልቅ የሆነ መንፈሳዊ አንድምታና ትምህርት አለው። በለስ በወቅቱ የእስራኤል ሕዝብ ምሳሌ ተደርጋ ትወሰዳለች። በሰፊው ሲተነተን ደግሞ እግዚአብሔርን አውቃለሁ አምናለሁ የሚል ነገር ግን ተግባራዊ መንፈሳዊ ሕይወት የሌለው ማንኛውም ሰው ወይም ሕዝብን ትወክላለች። ፍሬ መፈለግ እግዚአብሔር በሕይወታችን ውስጥ የሚሻውን የሃይማኖትና የምግባር ፍሬ መፈለጉን ያሳያል። ፍሬ አለማግኘቱ ደግሞ በስም ብቻ ክርስቲያን የሆነ በውጭ የሚያምር ቅጠል ማለትም ሃይማኖታዊ ሥርዓትና ዕውቀት ያለው ነገር ግን ውስጡ ባዶ የሆነ የንስሐና የመልካም ፍሬ የሌለበትን ሕይወት ያመለክታል። የበለሲቱ መድረቅና መርገፍ ፍሬ አልባ የሆነ መንፈሳዊ ሕይወት መጨረሻው ጥፋት መሆኑን የሚያሳይ ከባድ ማስጠንቀቂያ ነው። ንስሐ ለመግባት ለመለወጥና በእውነተኛ እምነትና ምግባር ለመኖር ፈቃደኛ ያልሆነ ማንኛውም ሰው ልክ እንደ ደረቀችው በለስ በመጨረሻው የፍርድ ቀን ዋጋ ቢስ ሆኖ እንደሚገኝ ከእግዚአብሔር መንግሥትም እንደሚለይ ያሳየናል። በዚህ ዕለት የተፈጸመው ሌላው ታላቅ ድርጊት አንጽሖተ ቤተ መቅደስ ይባላል። ጌታ ወደ ቤተ መቅደስ በገባ ጊዜ በግቢው ውስጥ የሚሸጡና የሚገዙ ሰዎችን፣ የገንዘብ ለዋጮችና ርግብ ሻጮችን አገኘ። በታላቅ ቁጣና ሥልጣን ገበታቸውን ገለበጠ፣ ከቤተ መቅደስም አስወጣቸው። ድርጊቱን ሲፈጽም ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት በማለት ገሰጻቸው። ይህ ድርጊት ቤተ መቅደሱ ዋና ዓላማውን ስቶ ከጸሎትና ከመንፈሳዊ አገልግሎት ይልቅ የንግድና የትርፍ ማዕከል መሆኑን የሚያሳይ ነበር። ጌታ ይህንን በማድረጉ የአባቱ ቤት የተቀደሰ የጸሎት ስፍራ እንጂ የግል ጥቅም ማሳደጃ መሆን እንደሌለበት በተግባር አስተማረ። ይህ ክስተትም ጥልቅ ትርጉም አለው። ቤተ መቅደሱ የእግዚአብሔር ማደሪያ እንደሆነ ሁሉ እኛም በክርስትና ጥምቀት የተቀደስን የመንፈስ ቅዱስ ማደሪያ ቤተ መቅደሶች ነን። ስለዚህ ልባችንና ሕይወታችን ከኃጢአት፣ ከዓለማዊ ምኞትና ከማንኛውም ርኩሰት የጸዳ ለእግዚአብሔር የተገባ የአምልኮ ስፍራ መሆን እንዳለበት ያሳስበናል። ዕለተ ማክሰኞ ወይም ዕለተ ሰሉስ የክርክር የጥያቄና የማያዳግም ትምህርት ቀን። ከሰኞ ዕለት ድርጊቶች በኋላ ማለትም ቤተ መቅደሱን በሥልጣን ካነጻና ፍሬ አልባዋን በለስ ከረገመ በኋላ በማግስቱ ማክሰኞ ውጥረቱ ይበልጥ የጋለበት ቀን ነበር። የሰኞው ድርጊቶች በተለይም የአይሁድ የሃይማኖት መሪዎች ሥልጣንና ጥቅም በቀጥታ የተገዳደሩ ስለነበሩ ምላሻቸው ፈጣንና ቀጥተኛ ነበር። በዚህም ምክንያት በዕለተ ማክሰኞ በዋናነት የትምህርትና የጥያቄ ቀን በመባል ይታወቃል። በዚህ ዕለት ሊቃነ ካህናት፣ ጸሐፍትና የሕዝብ ሽማግሎች ወደ ጌታችን ቀርበው በቤተ መቅደስ ሲያስተምር አገኙት። የሰኞን ድርጊቶች ማለትም ቤተ መቅደሱን ማንጻቱን፣ ገበያተኞችን ማስወጣቱና ማስተማሩን ዋቢ በማድረግ የሥልጣኑን ምንጭ በቀጥታ ጠየቁት። ጥያቄያቸው ግልጽና ትንኮሳ የተሞላበት ነበር። ይህንን የምታደርገው በማን ሥልጣን ነው? ይህንስ ሥልጣን ማን ሰጠህ? አሉት። ይህ ጥያቄ ከንጹሕ የማወቅ ፍላጎት የመነጨ ሳይሆን ሥልጣናቸውን እንደነጠቀ ያዩትና በጌታ ተአምራትና ትምህርቶች የተደናገጡት መሪዎች እርሱን በሕዝብ ፊት ለማሳጣትና ለማጥመድ ያደረጉት ሙከራ ነበር። ጌታችን ኢየሱስ ክርስቶስ ግን በዘረጉለት ወጥመድ በቀላሉ የሚወድቅ አልነበረም። ለጥያቄያቸው በቀጥታ መልስ ከመስጠት ይልቅ እነርሱ ራሱ ሊመልሱት የሚከብድ ጥያቄ ያቀረበላቸው። እንዲህ አላቸው፣ እኔ ደግሞ አንዲት ነገር እጠይቃችኋለሁ። እናንተም ብትነግሩኝ እኔ ደግሞ ይህንን በማን ሥልጣን እንዳደርግ ነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው? ብሎ ጠየቃቸው። ይህ ጥያቄ የአይሁድን መሪዎች ከባድ አጣብቂኝ ውስጥ ከተተ። ከሰማይ ነው ቢሉ ታዲያ ለምን አላመናችሁበትም የሚል ተጠያቂነት ያመጣባቸዋል። ከሰው ነው ቢሉ ደግሞ መጥምቁ ዮሐንስን እንደ እውነተኛ ነቢይ የሚቆጥረውን ሕዝብ ይፈራሉ። በዚህ ምክንያት እርስ በርሳቸው ከተማከሩ በኋላ አናውቅም የሚል አሳፋሪ መልስ ሰጡ። በዚህም የጌታን ሥልጣን ለመጠየቅ የሞራል ልዕልና እንደሌላቸው በተዘዋዋሪ አረጋገጡ። ከዚህ በኋላ ጌታችን መልስ ሊሰጡት ያልቻሉትን መሪዎችና በዙሪያው የነበረውን ሕዝብ እውነተኛ መንፈሳዊነትና ንስሐ ምን እንደሆነ የሚያስተምሩ ጠንካራ ምሳሌዎችና ትምህርቶችን መስጠት ጀመረ። ከዚህ በመቀጠል በዘመኑ ለነበሩት መሪዎች እጅግ አስደንጋጭ የሆነ ንግግር ተናገረ። እውነት እላችኋለሁ፣ ቀራጮችና ጋለሞቶች
ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል። ይህ አባባል በውጫዊ የሃይማኖት ሥርዓትና ሕግ አዋቂነት ላይ ብቻ ተመስርተው ራሳቸውን ጻድቅ አድርገው ለሚቆጥሩት መሪዎች የሞት ሞት ነበር። ስለዚህ ዕለተ ማክሰኞ በመለኮታዊ ሥልጣንና በሰው ሠራሽ ሥርዓቶችና ሥልጣን መካከል የነበረውን ግጭት ፍንትው አድርጎ ያሳየ ቀን ነው። ዕለተ ረቡዕ የምክርና የክህደት ቀን። ከሰኞና ማክሰኞ የክርክር የተአምራትና የማያዳግም ትምህርት ቀናት በኋላ ዕለተ ረቡዕ የሰሞነ ሕማማትን ድባብ ወደ ይበልጥ ጨለማና አስጨናቂ ምዕራፍ ይዞ ይገባል። ይህ ዕለት በቤተ ክርስቲያን ታሪክና ትውፊት በዋናነት የምክር ቀን ተብሎ ይታወቃል። ስያሜው በቀጥታ የሚያመለክተው የጌታችንን ሞት ይፈልጉ የነበሩት የአይሁድ ሊቃነ ካህናት፣ ጸሐፍትና ፈሪሳውያን እርሱን እንዴት መያዝ እንዳለባቸው መደበኛ ምክር የጀመሩበትና የተስማሙበት ቀን በመሆኑ ነው። የቀደሙት ቀናት ክስተቶች በተለይም የጌታ በቤተ መቅደስ ማስተማሩ፣ ሥልጣናቸውን መገዳደሩ፣ ግብዝነታቸውን ማጋለጡና በሕዝብ ዘንድ ተቀባይነቱ እያደገ መምጣቱ የአይሁድን መሪዎች በእጅጉ አስቆጥቶና አስፈርቶ ነበር። ሥልጣናቸውንና ተጽዕኖአቸውን እንዳያጡ በመስጋት ክርስቶስን ከሕዝቡ በማራቅና በማስወገድ ችግሩን ለመፍታት ወሰኑ። ነገር ግን በፋሲካ በዓል ወቅት ብዙ ሕዝብ በኢየሩሳሌም ይሰበሰብ ስለነበር እንዲሁም የጌታ ተወዳጅነትም ከፍተኛ በመሆኑ በግልጽ እርምጃ ቢወስዱ ሁከት ሊቀሰቀስ ይችላል የሚል ስጋት አደረባቸው። ስለዚህ የተሻለው ዘዴ በስውርና በምሽት መያዝ እንደሆነ ተማከሩ። ወንጌላት እንደሚነግሩን ሊቃነ ካህናትና የሕዝብ ሽማግሎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰብስበው ኢየሱስን በተንኮል ሊይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ይህ የሚያሳየው ድርጊታቸው ከእውነትና ከፍትሕ የራቀ በስውር በተንኮል የተሞላ መሆኑን ነው። የእግዚአብሔርን ልጅ የመሲሁን መምጣት ሲጠባበቁ የነበሩ እነዚህ መሪዎች እርሱ በመጣ ጊዜ ግን በምቀኝነትና በሥልጣን ጥም ተነሳስተው ሊገድሉት ሲመክሩ እናያለን። በዕለተ ረቡዕ ይበልጥ የከፋና አሳዛኝ የሚያደርገው ሌላው ክስተት ደግሞ ከጌታችን 12ቱ ደቀ መዛሙርት አንዱ የነበረው የአስቆሮቱ ይሁዳ ክህደት የፈጸመበት ቀን መሆኑ ነው። ይሁዳ በገንዘብ ፍቅር ተታሎ ጌታውን ለአይሁድ መሪዎች አሳልፎ ለመስጠት ወደ እነርሱ በራሱ ፍቃድ ሄደ። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ ብሎ ጠየቃቸው። እነርሱም 30 ብር መዘኑለት። 30 ብር በወቅቱ የአንድ ባሪያ ዋጋ የነበረ ሲሆን ይህም የክህደቱና የይሁዳንም የገንዘብ ፍቅር ጥልቀት ያሳያል። ይህ ክህደት የሰውን ልጅ ደካማነትና ለፈተና ተጋላጭነት በጉልህ የሚያሳይ ነው። ለ3 ዓመታት ከጌታ ጋር አብሮ የዋለ ተአምራቱን ያየ ትምህርቱን የሰማ ደቀ መዝሙር የነበረው ሰው በመጨረሻ በጊዜያዊ የገንዘብ ጥቅም ተታሎ የዘላለም የሕይወት ምንጭ የሆነውን ጌታን አሳልፎ ሲሰጥ እናያለን። ይህ ድርጊት የገንዘብ ፍቅር ለብዙ ኃጢአቶች ስር መሆኑን ያስገነዝበናል። ስለዚህ ዕለተ ረቡዕ በአንድ በኩል የክፋት ምክር የተጀመረባት የሴራና የተንኮል ቀን ስትሆን፣ በሌላ በኩል ደግሞ ከወዳጅ ወገን የተፈጸመ የአሳዛኝ ክህደት ቀን ነው። የሰው ልጅ የክፋት ጥልቀትና የደካማነት ገጽታ ጎልቶ የታየበት የጌታችን የመከራ ጉዞ ወደ ወሳኙ ምዕራፍ መቃረቡን ያመለከተ በሰሞነ ሕማማት ታሪክ ውስጥ ቁልፍ ነጥብ ጥሎ ያለፈ ዕለት ነው ዕለተ ረቡዕ። ይህ ዕለት እኛም በሕይወታችን ውስጥ በምክርም ሆነ በድርጊት በሌሎች ላይ ክፋትን እንዳናደርግ እንዲሁም ለጊዜያዊ ጥቅም ስንል የዘላለም እሴቶቻችንን አሳልፈን እንዳንሰጥ የሚያስጠነቅቀንም ጭምር ነው።